ሰላም ጤና ይስጥልኝ የኢትዮ ዘገባ ቤተሰቦች እንደምን ቆያችሁ? የሰዓቱን አዲስ መረጃ ይዘን ቀርበናል። እስከ ፍጻሜ አብራችሁ ቆዩ። በዓለም አቀፍ ደረጃ ከፍተኛ ዝናን ያተረፈችው አሜሪካዊቷ ድምፃዊት ሌዲ ጋጋ በብራዚል ሪዮ ዴ ጄኔሮ ከተማ ላቀረበችው ታላቅ ነጻ የሙዚቃ ዝግጅት መድረክ ላይ ሊፈጸም ታስቦ የነበረው የቦምብ ጥቃት መክሸፉን የብራዚል የጸጥታ አካላት አስታውቀዋል። የክስተት የተሰማው ከ2 ሚሊዮን በላይ ታዳሚዎች በተገኙበትና ከፍተኛ የጸጥታ ጥበቃ ሲደረግለት በነበረው ዝግጅት ማግስት ሲሆን የሀገሪቱ ፖሊስና የፍትህ ሚኒስቴር በቅንጅት ባደረጉት ኦፕሬሽን ተጠርጣሪዎችን በቁጥጥር ስር ማዋላቸውን ገልጸዋል። የሪዮ ዴ ጄኔሮ የሲቪል ፖሊስና የብራዚል የፍትህ ሚኒስቴር ባወጡት የጋራ መግለጫ መሰረት ተጠርጣሪዎቹ በቤት ውስጥ የተሰራ ቀላል ተቀጣጣይ ፈንጅን በመጠቀም በሙዚቃ ዝግጅት ላይ ጥቃት ለማድረስና በዚህም ድርጊታቸው በማህበራዊ ሚዲያ መድረኮች ላይ ሰፊ እውቅናና ትኩረት ለማግኘት አቅደው ነበር። ፖሊስ እንዳስታወቀው ለዚህ እኩይ ተግባር እቅድ በማውጣትና በማስተባበር የተጠረጠረ አንድ ጎልማሳ ግለሰብና በድርጊቱ ተሳታፊ የነበረ አንድ ታዳጊ በቁጥጥር ስር ውለዋል። ፖሊስ ምርመራውን በማስፋት እንዳረጋገጠው ጥቃቱን ለማቀነባበር ዋና ተዋናይ ነበር የተባለው ግለሰብ ከዚህ ቀደም በደቡባዊ ብራዚል በምትገኘው ሪዮ ግራንዴ ዶ ሱል ግዛት ህገወጥ የጦር መሳሪያ ይዞ በመገኘቱ በፖሊስ ቁጥጥር ስር ውሎ የወንጀል ሪከርድ የነበረበት ነው። በተመሳሳይ በቁጥጥር ስር የዋለው ታዳጊም ቢሆን ቀደም ሲል በሪዮ ዴ ጄኔሮ ከተማ ህጻናትን የሚያሳዩ የወሲብ ፊልሞችንና ምስሎችን በማከማቸት በፖሊስ ተይዞ እንደነበር ተገልጸዋል። ከቦምብ ጥቃት እቅዱ በተጨማሪ እነዚህ ተጠርጣሪዎች ሌሎች ወንጀሎችንም በመፈጸም ተከሰው ነበር። በተለይም በህፃናት በአዋቂዎችና በተመሳሳይ ጾታ አፍቃሪ ማህበረሰብ ላይ ያነጣጠረ የጥላቻ ንግግር በማህበራዊ ሚዲያ ሲያሰራጩ እንደነበር ፖሊስ አስታውቀዋል። በተጨማሪም ታዳጊ ወጣቶችን ወደ አክራሪነትና የጽንፈኝነት አስተሳሰብ እንዲያመሩ በመቀስቀስ ተወንጅለዋል። ከዚህም አልፎ የአንድ የተወሰነ ቡድን አባል መሆናቸውን ለማሳየትና ሌሎች ወጣቶችንም ለተመሳሳይ ድርጊት ለማነሳሳት በሚል ራሳቸውን እንዲጎዱና በህብረተሰቡ ውስጥ ጸብ ቀስቃሽና ሁከት ፈጣሪ ተግባራት ላይ እንዲሳተፉ ያደርጉ እንደነበር የፖሊስ ምርመራ አመልክቷል። የሚገርመው ነገር ግን የፍትህ ሚኒስቴር እንዳስታወቀው ተጠርጣሪዎቹ ራሳቸውን ሊትል ሞንስተርስ በማለት የሚጠሩ ሲሆን ይህም የሌዲ ጋጋን ታማኝ አድናቂዎች መጠሪያ ስም ነው። ይሁን እንጂ የሪዮ ግዛት የጸጥታ መስሪያ ቤት ይህንን ቡድን ሐሰተኛ ሞንስተሮች በማለት የጠራው ሲሆን በኦንላይን መድረኮች ታዳጊዎችን ለተለያዩ የአመጽና የጥፋት ድርጊቶች የሚቀሰቀስ ምስጢራዊ ኮዶችንና ትምህርታዊ ምልክቶችን የሚጠቀም አደገኛ ቡድን መሆኑን ከደረሰው መረጃ በመነሳት በሐሰተኛ ሞንስተሮች ላይ የሚደረግ ዘመቻ በሚል ስያሜ ልዩ ኦፕሬሽን መጀመሩን አስታውቀዋል። በዚህ ኦፕሬሽን ማዕቀፍ ውስጥ ፖሊስ በሪዮ ዲ ጄኔሮ፣ በሪዮ ግራንዴ ዶ ሱልና በሳኦ ፖሎ ከተሞች ውስጥ በሚገኙ የተጠርጣሪዎቹ መኖሪያ ቤቶችና መገልገያ ቦታዎች ላይ የመበርበሪያ ትዕዛዝ በማውጣት ፍተሻ ያከናወነ ሲሆን በፍተሻውም በርካታ የኤሌክትሮኒክስ ቁሳቁሶች ፈንጅ ለመስራት የሚያገለግሉ ሊሆኑ ይችላሉ ተብለው የተጠረጠሩ ቁሳቁሶችና ሌሎች መረጃ ሊሰጡ የሚችሉ መሳሪያዎችን በቁጥጥር ስር አውለዋል። የድምፃዊት ሌዲ ጋጋ ቡድን በበኩሉ ስለከሸፈው የቦምብ ጥቃት እቅድ መረጃ የደረሳቸው ዝግጅቱ በተሳካ ሁኔታ ከተጠናቀቀ በኋላ በነጋታው ጠዋት ከመገናኛ ብዙሃን እንደሆነ ገልጸዋል። የሌዲ ጋጋ ቃል አቀባይ ለታዋቂው ዘ ሆሊውድ ሪፖርተር መጽሔት በሰጡት መግለጫ ሊደርስ ነበር ስለተባለው ጥቃት የሰማነው ዛሬ ማለዳ ከመገናኛ ብዙሃን ነው። ከዝግጅቱ አስቀድሞም ሆነ በሚካሄድበት ወቅት ምንም አይነት ይፋ የሆነ ወይም የታወቀ የደህንነት ስጋት መኖሩን የሚጠቁም መረጃ አልነበረንም። ለሌዲ ጋጋም ቢሆን ከፖሊስም ሆነ ከሌሎች የጸጥታ ባለስልጣናት ሊኖር ስለሚችል የጥቃት ስጋት ምንም አይነት ማስጠንቀቂያ ወይም መረጃ አልደረሳትም ነበር በማለት አስረድተዋል። ቅዳሜ ዕለት በካፓካባና የባህር ዳርቻ የተካሄደው ይህ እጅግ ግዙፍ ነጻ የሙዚቃ ዝግጅት የሌዲ ጋጋ 8ኛ የስቱዲዮ አልበሟን የማስተዋወቅ አንዱ አካል ነበር። ይህ አዲስ አልበም አብራካዳብራና ዳይ ዊዝ ስማይል የተሰኙ ተወዳጅ የነጠላ ዜማዎችን ያካተተ ነው። ዝግጅቱ በነጻ የቀረበ ሲሆን አጠቃላይ ወጪው የተሸፈነው የሪዮ ዴ ጄኔሮ ከተማን ኢኮኖሚን ለማነቃቃትና የቱሪዝም ፍሰትን ለመጨመር በሚል በከተማዋ አስተዳደርና በአካባቢው የንግድ ተቋማት ትብብር መሆኑ ተገልጿል። የከተማዋ ባለስልጣናት ይህ ኮንሰርት ለከተማዋ ኢኮኖሚ እስከ 100 ሚሊዮን የአሜሪካ ዶላር የሚገመት የሀገር ውስጥ ገቢ ያስገኛል የሚል ግምት አስቀምጠው ነበር። ሌዲ ጋጋ ከዚህ ቀደም እንደ አውሮፓውያኑ አቆጣጠር በ2012 በብራዚል የሙዚቃ ዝግጅቷን ማቅረቧ ይታወሳል። በዝግጅቱ ላይ የተገኙትን በሚሊዮን የሚቆጠሩ ታዳሚዎች ደህንነት ለማስጠበቅ እጅግ ከፍተኛ የጸጥታ ዝግጅት ተደርጎ ነበር። ወደ 5000 የሚጠጉ የፖሊስ አባላት በስፍራው የተሰማሩ ሲሆን ወደ ዝግጅቱ ስፍራ የሚገቡ ታዳሚዎቹም ጥብቅ የሆነ የሰውነትና የሻንጣ ፍተሻ አልፈዋል። በተጨማሪም የከተማይቱ የጸጥታ አካላት የፖሊስን ስራ ለማገዝና አካባቢውን በበላይነት ለመቆጣጠር ዘመናዊ ቴክኖሎጂዎችን ተጠቅመዋል። ከነዚህም መካከል ድሮኖች ክትትል ሲያደርጉ የነበረ ሲሆን ህዝብ በተሰበሰበባቸው ቦታዎች ላይ ፊትን ለይቶ ማወቅ የሚችሉ የደህንነት ካሜራዎች ተተክለው የነበረ መሆኑ ተገልጸዋል። እነዚህ ሁሉ የጸጥታ እርምጃዎች የተወሰዱት ዝግጅቱ ያለምንም የጸጥታ ችግር በሰላም እንዲጠናቀቅ ለማድረግ ሲሆን የፖሊስና የፍትህ አካላት ንቁ ክትትልና ቅንጅታዊ አሰራር ይህንን የነበረውን የሽብር ጥቃት ለማክሸፍ ወሳኝ ሚና ተጫውተዋል።
የተወደዳችሁ የኢትዮ ዘገባ ቤተሰቦች ለዛሬ ያሰባሰብናቸው መረጃዎች እነዚህን ይመስሉ ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን እስከ ፍጻሜ ቆይታችሁ ከኢትዮ ዘገባ ስለነበር እናመሰግናለን። ሰላም።